ደብረ ብርሃን ድረስ መጥቼ ለውዷ እናቴ ፋብሪካ ከፈትኩላት። ቢሆንማ ደስታዬም ምኞቴም ነበር። ነገር ግን ከዚህ በፊት በሔዋን ፋሽን የምናውቃት ጀግናዋ ሴት ጀርባዋ ላይ አዝላ ወፍጮ ስትፈጭ ላሳደገቻት ውድ እናቷ የወፍጮ ታሪክ ወደ ማሽን ተቀይሮ ዛሬ 780 ሚሊዮን ብር ሙሉ አውጥታ መሀል ደብረ ብርሃን ላይ እጅግ በጣም ግዙፍ የሆነ በልጅነቷ ቃል የገባችላትን የቅመማ ቅመም ፋብሪካ ከፍታላታለች። ታዲያ ይሄ መታደል አይደለ? እውነትም ጀግናዋ ሔዋን ብንላት ምን ያንሳታል? ታዲያ ይሄ ቅመማ ቅመም በአለማችን ላይ በየትኛውም ከተማ በኒውዮርክ በቶሮንቶና ዱባይን ጨምሮ እንዲሁም አማዞን ላይ ኢትዮጵያን ባልትና ዓለም አቀፍ አድርጋ ከ30 በላይ ቅመማ ቅመሞችን ምጥን፣ ሽሮ፣ በርበሬ፣ ኮረሪማ፣ ሚጥሚጣ የተለያዩ ቅመማ ቅመሞችን እንደ ልባችን እንድናገኝ አድርጋናል። እኔም ደብረ ብርሃን ድረስ ሄጄ የፋብሪካውን ጥራትና ዘመናዊነት አረጋግጫለሁ። ዘመናዊ የጥራት ማረጋገጫ ላብራቶሪ፣ ናሙና ማስቀመጫ ክፍል፣ የአልባሳት መቀየሪያና የሰራተኞች ካፍቴሪያንም ጭምር የያዘ ነው። እናንተም ጣፋጭ የሆነውን የሔዋንን ስፓይስ እየገዛችሁ በየቤታችሁ ሞክሩ ትላለሁኝ። እወዳችኋለሁ። መልካም ጊዜ። ባይ